ብንጨነቅ ሰላማችን ነው ክርስቶስ ይግባልን። ብንታረዝ ልብሳችን ነው መድኃኔዓለም ይግባልን። ብንጠማ የሕይወት መጠጥ ነው ጥማችንን የቆረጠልን ነው ይግባልን መድኃኔዓለም። አው በጨነቀን ነገር ሁሉ እሱ ሲገባ እናንተ ማስተካከል ያልቻላችሁትን ስልጣንና ዝና ገንዘብና ቤተዘመድ የማይመልሰውን ጥያቄያችሁን ሊመልስ ወደ ቤታችሁ አማኑኤል ይገባል። ሲገባ አንገቱን የሰበረ ሰው ቀና ይላል። ሲገባ የታመመ ሰው ይድናል፣ ይፈወሳል። ይሄ የምህረት ጌታ ለተጨነቀችው ዓለም መፍትሄ ነውና ለምትበጠበጠው ከተማና ሀገር ሰላሟ ነውና እረፍታችን ክርስቶስ ወደ ቤታችን ይግባልን። ምንድነው ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት ተብሎ የተጻፈው? ይሄስ ጌታ አንቺስ አትፈልጊውም ወይ? አንተስ አትፈልገውም ወይ? ጠዋትና ማታ ደጅ የምትጠናው መድኃኔዓለም ወደ ሕይወት እንዲገባ እኮ ትለምነዋለህ። ያንተ ጥያቄ ትከሻክ ላይ ነው። ዛሬም አልወረድም። ዛሬም እናለቅሳለን። ዛሬም ያልተፈታ ነገር አለ። ደግሞ ከነጉርለታችን ልናመልከው መተናል። ስሙ ብሩክና ምስጉን ይሁን። ባይሰጠንም እንኳን ቢከለክለን እንኳን እኛ በፈለግነው ሰዓትና ጊዜ እግዚአብሔር ባያደርግልን መድኃኔዓለምን የታመንነው ከነጉርለታችን ልናመልከው ነው። እስቲ አክብሩት እግዚአብሔርን ከፍ አድርጋችሁ። ቢሞላም ባይሞላም ቢጎድልም ምንም ቢል እግዚአብሔርን ልናመልከው መተናል። ይኸውላችሁ እኛ ስለ ጭብጥ እንጀራና ስለ ገብስ አልመጣንም። የሽሮና የበርበሬ ጥያቄ ይዘን አይደለም የመጣ ነው። ሰማያዊ ጥያቄ አለ። የሰማችሁ ነው? አዎ እግዚአብሔር ልጆች ኢየሱስ ክርስቶስ ወደ ሰማርያ ከተማ ሊገባ ግድ ሆነበት። በሌላ ከተማ ሊገባ ግድ ሆነበት ተብሎ አልተጻፈም። ይሄ ጌታ የኔና የናንተ ንጉሥ በቤተ መቅደሱ የምናመልከው ሕይወታችን፣ ሰላማችን፣ ጥጋባችን፣ በረከታችን ወደ ቤታችን ሊገባ ዛሬ ግድ ያስፈልገዋል። እናንተም እንዲገባ ግድ በሉት መድኃኔዓለምን። አንድ ስዕል አስታውሳለሁ። መድኃኔዓለም በር እያንኳኳ ታስታውሳላችሁ? እስቲ የሚያስታውስ ወይ ያ ስዕል ቤታችሁ ያለ ምን እያንኳኳ የተዘጋ በር ላይ ቆሟል። ያ በር አልተከፈተም፣ እሱ ግን ማንኳኳቱን አላቆመም። ያ በር ያንቺ ልብ ነው። ትዕቢት የቆለፈው በር፣ ምቀኝነት የዘጋው በር፣ ዘረኝነት የዘጋው በር፣ አለማመን የዘጋው በር፣ አለመስማማት ልዩነት የዘጋው በር እሱ እንኳን ይሄውና በሩ እንደማይከፈት አውቆ ጥሎ አልሄደም። አማኑኤል ዛሬ በራችንን ያንኳኳል። የልባችን በር ላይ ቆሞ አልተከፈተም፣ በሩ ዝግ ነው። ማን አውቆ ይክፈትለት ለመድኃኔዓለም? እንዲህ እኮ ነው ያለው፣ ማንም ድምፄን ሰምቶ በር ቢከፍትልኝ አለ። ምንን ሰምቶ አለ? ማን ይስማው መድኃኔዓለምን? እሱ ይጣራል፣ ሰሚ የለውም። እሱ ያንኳኳል፣ በር የሚከፍትለት የለም። በራችን ተዘግቷል፣ ልባችን ቆሽሿል፣ ተዘግቷል። የተዘጋው በራችን ላይ ግን እግዚአብሔር ከማንኳኳት አላቆመም። እንዴት ያለ ትዕግስት ነው! የተዘጋ በር ላይ ቆሞ ማንኳኳት። ቀንም በእዩት፣ ማታም እዩት፣ ሌሊትም ተነሱ፣ አማኑኤል በራችሁ ላይ ነው ያለው። እያንኳኳ ነው። በሩ ግን እንደተዘጋ ነው። በሩ ግን እንደተቆለፈ ነው። የተቆለፈ በር ላይ ቆሟል። ለዚህ ጌታ በር ብትከፍቱለት እንዲያ